እንዴት አልሽ? አለሁ። አልጨርሳችሁም መሰለኝ። በቃ እኔ ልሂድ። ምን ሆናለች? ይኸውልሽ ማርቲ፣ ይቺ ሴት ክፉ ነገር ሳይፈጠር ወደ መጣችበት ሀገር በሰላም እንድትሄድ ንገሪያት። ለነገሩ ልክ ነህ። ከልጆቹ ጋር በፍጹም ልትስማማ አልቻለችም። በሰላም ወደ መጣችበት ብትመለስ ሳይሻል አይቀርም። አዎ ማርቲ፣ እንደዛ ነው የሚሻለው። ቤቱንም እያስተካከልኩት ነው። በሚቀጥለው ሳምንት ውስጥ ወደዛኛው ቤት እንዘዋወራለን። አይ ጥሩ አደረግ። ሰላምን የመሰለ ነገር የለም። ጥሩ እንቅልፍ እንኳን ከተኛን ስንት ጊዜያችን። ጥሩሽ። እኔ የምልህ እንዴት ነው ጠዋት የሄድክበት ነገር ተሳካል? የናታን ጉዳይ እያናደዳችሁ ያላችሁ ቪዲዮ ላይክ በማድረግ አሳዩ። አቢጌል አቶ ደረጀ ዳጣንና ናታንን አንድ ክፍል ውስጥ እንዳይዛችሁ ብላ ስትደባብቅለት ነበር። ናታን የት ነው? ላናግረው ፈልጋለሁ። የት ነው ያለው ሲላት እታች ወርዷል መሰለኝ፣ ከፈለግከው ልጠራልህ እችላለሁ ብላ ትናገረዋለች። ከብዙ ትግል በኋላም ታሳምነዋለች። እሱም በቃሽ እየፈለግኩት እንደሆነ ንገሪኝ ብሎ ወደ ክፍሉ ይገባል። የተናደደበትም ምክንያት እንደሚታወቀው መድኃኒት ዳጣ ክፍል ውስጥ ስላገኛ ነበር። ቁልፉ ለምን እንደጣለች የሚጠይቃት ልታውቅ አልቻለችም። በሌላ በኩል ዳጣ ናታንን ታናግረዋለች። እሷ እህቴ መሆኗን አትርሳ። ስለዚህ ሁለት ምርጫ እሰጥሃለሁ፣ ወይ እኔን ትመርጠኛለህ ወይ ደግሞ ኢቢን ትመርጣታለህ ትለዋለች። እሱም ደጋግሞ ይከራከራታል። እንዴት ነው እንደዚህ ላደርግ የምችለው? እሷ ዲፕሬሽን ውስጥ እየገባች ነው፣ ከሀገር ወጣለሁ ያለች ነው እና ደግሞ በእናንተ ምክንያት ነው የተሰቃየች ያለችው እና እሷንም ለራዳት ላገዛት ይገባል። ዝም ካልኳትና ከክፍሌ ማስወጣት ከሆነ እየባሰባት ይሄዳል፣ የምጠላበትን መንገድ እየጨመረ ይሄዳል እና እንደዚህ ላደረግ አይችልም ይላታል። ዳጣም እህቴ መሆኗን አትርሳ እንጂ እኔ ማትፈልገኝ ከሆነ ንገረኝ፣ እሷ ማትፈልጋት ከሆነ ንገረኝ ቀድሞውኑ፣ ምክንያቱም እህቴ የምትወደውን ባል ማግባት አልፈልግም። ስለዚህ አሁኑ ቀደም ብለህ እንድታሳውቀኝ ነው የምፈልገው ብላ ትናገረዋለች። ከብዙ ጭቅጭቅ በኋላ እሱም ላስብበት ይላታል። እሷም እንዲያስብበት ታስጠንቅቀውና ክፍሉን ለቃለት ትወጣለች። የዚህ ሰዓትም ናታን በጣም ከፍተኛ ጭንቀት ውስጥ ይገባል። ምን ማድረግ እንዳለበትም ሲወዛገብ እንመለከተዋለን። ዳጣ ትክክል ናት የምትሉ ኮመንት ላይ አንድ ቁጥርን በመጻፍ ሀሳባችሁን አሳዩ። በሌላ በኩል ደግሞ ወይዘሮ ማርታ ክፍሏ ውስጥ ሆና እያጣጠፈች እያለ ከአቶ ደረጀ ጋር ትነጋገራለች። የዛ ሰዓትም የተያዘችው መድኃኒት ነገሩን ለማጣራት ወደ ክፍሏ ስትመጣ ደረጀም እዛ ቆሞ ፊቷን ሲያዞርባት ትመለከተዋለች። የዚህ ዞር ነበር ጠረጴዛ ላይ ቁልፉ ተቀምጦ ያገኘችውና የዳጣ እንደሆነ ስለገባት እሱንም ይዛ ሄዳ ለመክፈት ታስባለች። ነገር ግን ጉዳዩ ያልገባት ማርታ እንዴት ነሽ ሰላም ነሽ እያለች ስታናግራት መድኃኒት ሄዳ አጠገቧ ትቀመጥና ቀስ ብላ ቁልፉን ወደ ኪሷ ውስጥ ትከተዋለች። ማንም ሳያትም ያንን እቃ ይዛ ለመውጣት ትሞክራለች። በቃ እናንተ እያወራችሁ ከሆነ እኔ ልሂድ፣ ቆይቼ መጣና እናገርሻለሁ ትላታለች። አቶ ደረጀም ደግሞ እየተፈጠረ ያለው ነገሩ ግራ ስለገባው ምን እየተፈጠረ ነው ብሎ በሚያሳይ ሁኔታ ያያታል። ማርታም ግራ ገብቷት ስትሄድ ትደናገጣለች። ደረጀ ደግሞ ይቺ ሴትዮ
ሌላ ጉዳይ ውስጥ ሳትገባና ነገሮች አብሰው ከዚህ ቤት እንድናስወጣት ይገባል። ቶሎ ትሄድልን ብሎ ይነግራታል። ማርታ ሀሳቡን ትደግፈዋለች። አዎ መሄባት አይደል ልጆቻችንን ገና እያጋባችን ነው ትላለች። አቶ ደረጀም አዎ ብዙ ያልሆነ ነገሮች እያየሁባት ነው፣ ስለዚህ ከዚህ መውጣት አለባት ነግሬሻለሁ ይላታል። እሷም ችግር የለም አሁን ስለምንወጣ እኛም ቶሎ ትወጣልናለች። እሱም በቃ 1 ሳምንት ያህል ጊዜ እሰጣታለሁ፣ እኛም ደግሞ ቀጣይ ሳምንት ጀምሮ ወደዛኛው ቤት መሄዳችንን እንጀምራለን ብሎ ይነግራታል። ማርታ ሁል ጊዜ የደረጀን ሀሳብ እንደምትሰማና በእሱ እንደምትስማማ እናውቃለን። ጥሩ ከሚባሉ እናትና ሚስቶች ውስጥ የምትመደብ ሴት ናትና ማርታን በዚህ ሳናደንቃት ማለፍ አንችልም። አቶ ደረጀም ይህንን ቤት ማስያዝ ስለፈለገ ግዴታ ያለው አማራጭ ነበር። ወዲያውኑም መድኃኒት ትሄድና ቁልፉን ከፍታ የዳጣ ክፍል ውስጥ ትገባለች። ከዛም በኋላ ያንን እቃ እንዴት እንደምትወስድ እያየች እያለ በእጇ ላይ በያዘችው እንጨት ነገር እቃውን አውርዳ ለመውሰድ ትሞክራለች። አልጋውም ላይ ትወጣና በያዘችው እንጨት ማይክራፎኑን ታንሸራትተውና ትጥለዋለች። የዛ ሰዓትም አንስታ በጣም በደስታና ፈገግታ በሞላበት መንጉ እቃውን ስትመለከትና ከውጭ በኩል ዳጣ ከናታን ክፍል ወጥታ ወደዚህ ስትመጣ እንዲሁም እሷም ስትመለከታት እንመለከታለን። ዳጣም ሀሳብ ግራ በገባው መንገድና በመሳቅ መንገድ ታያታለች። ነገሩ ያልገባት መድኃኒትም ማይክራፎኑን እያየች ፈገግ ትልና አሁን እንኳን አገኘሁሽ የሚል አይነት አስተያየት ታያዋለች ማይክራፎኑ። ዳጣም ነገሩ ምን እንደምታደርግ እጇን አጣጥፋ ትመለከታታለች። መድኃኒት የያዘችውን እቃ ይዛ ዞር ስትል እንደ ድንገት ከዳጣ ጋር ትገጣጠማለች። ዳጣና መድኃኒትም አይን ላይን ተፋጠው ያለ እያስመለከተን ይህ ክፍል የመጨረሻው ፓርቲ ያልቃል። ምን የሚፈጠር ይመስላችኋል? ቀጣይ ላይስ ዳጣ ትቀማታለች ወይስ ነገሩን ይዛ ጮሃና ታግላ አስለቅቃ ይዛው ትወጣለች ብላችሁ ታስባላችሁ? ሀሳብና አስተያየታችሁን እየገለጻችሁልኝ እኔ እዚህ ጋር ተሰናበትኳችሁ። ቀጣይ ክፍል ላይ እመለሳለሁ። መልካም ጊዜ ይሆንላችሁ። ቸር ሰንብቱ።